በጌታ በኢየሱስ ስም አነባለሁ። በዚያም ቀን በመሸ ጊዜ ወደ ማዶ እንሻገር አላቸው። እስቲ ወደ ማዶ እንሻገር በሉ። እግዚአብሔር ፊት ነው የምነግራችሁ ከሰማይ የሰማሁትን ድምፅ። ሃሌሉያ አሜን። እንግዲህ ስብከት ማአት ስብከት አለ። እሱን ሁሉ አልሰብካችሁም። ከሰማይ የሰማሁትን ግን ሰብካችኋል። ወደ ማዶ እንሻገር አላቸው። ሕዝቡንም ትተው በታንኳይቱ እንዲያወሰዱት ሌሎቹም ታንኳዎች ከእርሱ ጋር ነበሩ። ብርቱ አውሎ ንፋስ ተነሳ። ምን አይነት አውሎ ንፋስ? ብርቱ አውሎ ንፋስ። ይሄ ሄሮኬን የሚባለው ሰውን ተሸክሞ ቤትን ተሸክሞ የሚሄደው አይነት አውሎ ንፋስ እንደማለት ቁጠሩት። ወደ በታንኳይቱ እስኪሞላ ድረስ ማዕበሉን በታንኳይቱ ይገባ ነበረ። እርሱም በስተኋላው ትራስ ተንተርሶ ተኝቶ ነበር። እስቲ ተኝቶ ነበር በሉ። የሚገርም ጌታ ነው። የሁሉ ቀውጢ የሆነ ትራስ ተንተርሶ ለሽ ብሏል። አንቅተውም መምህር ሆይ ስንጠፋ አይገድህምን አሉት። ነቅቶም ነፋሱን ገሰጸው። ባህሩንም ዝም በል ጸጥ በል አለው። ነፋሱን ተወ፣ ታላቅም ጸጥታ ሆነ። እንዲህም የምትፈሩ ስለምንድን ነው? እንዴት እምነት የላችሁም አላቸው። እጅግም ፈሩና እንግዲያውስ ነፋስም ባህርም የሚታዘዙለት ይሄ ማን ነው ተባባሉ ይላል። እንጸልያለን። አባት ሆይ በኢየሱስ ስም ስምህ በዚህ ቦታ እንዲከብር እዚህ ባለነው ቅዱሳን ቤተሰብ ላይ፣ ኑሮ ላይ፣ ትዳር ላይ፣ ኢኮኖሚ ላይ፣ አገልግሎት ላይ፣ እዚች ከተማ ላይ፣ እዚች ምድር ላይ በኢየሱስ ስም የከበረው ቃል ሲመጣ የማይነካ የህይወት ክፍልን ሁሉ እንዲነካ የሆነ ዙረት አይደለም፣ ስራ አለ። አጠገብ ያለው ሰው ስራ አለብህ በለው። አሜን። ስራ አለ፣ የሚሰራ ስራ አለ፣ በአንተ ብቻ የሚሰራ እግዚአብሔር ያየልህ ከማህፀን ገና ሳትጸነስ እናትና አባት ሳይጋቡ በፊት ሰማይና ምድር ሳይፈጠር በፊት በክርስቶስ እግዚአብሔር ያሰበልህ ስራ አለ። ሰራተኛ ነህ በለው አጠገብ ያለው። ሃሌሉያ። ከዚያ በኋላ ነገና ከነገ ወዲያ እንቀጥላለን። ዛሬ እነዚህ ሰዎች እንሻገር ብሎ ጌታ ባለበት ወቅት ጊዜው መሽቶ ነበር ይላል። ምሽት ላይ ወገኖች ፀሐይ የለም፣ ከዋክብት የለም። ምሽት ላይ ብርሃን የለም፣ ጨለማ ነው። የኛ ጌታ ግን መሻገር ከፈለገ የሚይዘው ነገር የለም። ዛሬ አሁን ያለንበት ጊዜ አውቀን አይናችንን ጨፍነን አላየሁም ካላልን በስተቀር አይናችን ከተገለጠ ታይሙ ራሱ ካዮስ የሞላበት ክራይሲስ የሞላበት፣ እዚህ ጦርነት እዚያ ጦርነት፣ ረሃቡ፣ ቸነፈሩ፣ ኢንፍሌሽኑ፣ ጦርነቱ፣ ስጋቱ፣ ሰው ሁሉ የፑቲንን ሰዓት እየተጠባበቀ ነው ያለው። የኒውክሌር እንትኑ ፑቲን ሰዓት ላይ ነው ያላሉ እና ከነካት መቼ ነው 10 ጊዜ ሰዓቱን የፑቲንን እጅ ነው እያየ ያለው። ትውልዱ ምጥ ላይ ነው ያለው። ምን ማለት ነው? በሌላ አባባል ጊዜው መሽቷል። በዚህ በመሸ ጊዜ ግን እግዚአብሔር ለቤተ ክርስቲያን የተለየ ዓላማ አለው። አሜን። ይሄ ለቤተ ክርስቲያን የምጥ ጊዜ አይደለም፣ በክብር የምትገለጥበት ጊዜ ነው። የቤተ ክርስቲያን የመጨረሻውን ዘመን የሚመጥን የክብር አገልግሎት የምትገባበት። አሜን። ዋው! አሜን ይባላል። አሜን ይባላል። ለቤተ ክርስቲያን የሽግግር ጊዜ ነው። አዎ ጨለማ ነው። አዎ ድቅድቅ ጨለማ ነው። አዎ ማታ ነው። ኢኮኖሚው፣ ፖለቲካው፣ ጦርነቱ፣ ረሃቡ፣ ቸነፈሩ በቤተ ክርስቲያን ሳይቀር ይሄ የወረደ ኢሞራሊቲ ቤተ ክርስቲያን ሴትን ከሴት ጋር የምታጋባበት የወረደ በግልጽ ሰይጣን ቤተ መቅደስ ሰርቶ የሚመለክበት ዘመን ላይ ያለ ነው። ጨልሟል። እኔና ለእናንተ ግን በዚህ በጨለመ ወቅት መሻገር ይሆናል። እግዚአብሔር እንደዚህ በላቸው ነው ያለኝ፣ እንሻገር። አጠገብ ያለውን ሰው ጌታ ነው እያለ ያለ በለው። እንዲህ ይልሃል በድልኝ፣ ወደ ማዶ እንሻገር።
አሁን ኑሮ ይሻገራል፣ ራዕይ ይሻገራል፣ አገልግሎት አመለካከት ይሻገራል፣ እምነት ይሻገራል፣ ጸጋ ይሻገራል፣ ቤተክርስቲያን ትሻገራለች፣ ተልእኮ ይሻገራል፣ ልጆች ይሻገራሉ። ጀግና ጌታ፣ በጨለመ ሰዓት ወደ ማዶ እንሂድ የሚል ጌታ። ሃሌሉያ። እንዴት እንሻገር የሚለውን ነገር ከመናገሬ በፊት ግን ለምንድን ነው የምንሻገረው? ዓላማ ስላለ ነው፣ ስራ ስላለ ነው። ማዶ ላይ የሚገላገሉ ሰዎች አሉ። በጌርጌሶና በተባለው ከተማ ላይ በሌጊዮን ተጽዕኖ ውስጥ እየተሰቃየ ያለ ሰው አለ። ጌታን እየጠበቀ ያለ ሰው አለ። እዚህ ጋር ተሟሙቀው ብቻ እንዲቀሩ አልነበረም የጌታ ፈቃድ፣ እንዲሻገሩ ይፈልጋል። አሜን ይባላል። የሚበልጥ ነገር አለው። ትጠራለህ። መሻገር የግድ ነው። ጨለማ አለ፣ እውነት ነው። ፀሐይ የለም፣ ጨረቃ የለችም፣ መሽቷል። ነገር ግን ጌታ እንዲህ ይልሃል፣ በሉልኝ፣ ወደ ማዶ እንሻገር። እኔ ደስ የሚለኝ ጌታ አብሮን ነው፣ አብሮን ነው። እግዚአብሔር እንሻገር እያለ ያለው ብቻችንን አይደለም። ግን አንድ ነገር ልብ በሉ፣ የሚበልጥ ነገር አለ። አሁን ካለህበት ከደረስክበት አገልግሎት ቢሆን፣ ራዕይ ቢሆን፣ መገለጥ ቢሆን፣ በረከት ቢሆን፣ ጥሪ ቢሆን፣ ተልእኮ ቢሆን የሚሻል ነገር አለ። ከዚህ የሚበልጥ ነገር ታያለ። ስለዚህ ነው ጌታ ወደ ማዶ እንሻገር የሚለው። አሜን ይባላል። የሚበልጥ ነገር አለ በሉልኝ አጠገባችሁ። ከዚህ የሚበልጥ በለው ማለት አንዳንድ ኦኬ ወዴት ነው የሚሄደው? እግዚአብሔር ይመስገን ጥሩ ቤት አለኝ፣ ጥሩ መኪና ነዳለሁ፣ ቆንጆዬ ሚስት ጌታ ሰጥቶኛል። ሴት ደግሞ ከሆነች ምናልባት ቆንጆ ባል ጌታ ሰጥቶኛል፣ ቆንጆ ልጆች። ወዴት ነው የምሻገረው? በቃኝ፣ እግዚአብሔር የሚበልጥ ነገር አለኝ። አንዳንዱ ደግሞ እባክህ መርቦኛል፣ አሁን ያለሁበት ወዴት ነው የሚሄደው? ደግሞ ከዚህ የባሰ ምናልባት አይደለም። ለሁለታችሁም እግዚአብሔር የሚለው ነገር እንዲህ ነው። የሚሻል ነገር አለ፣ የሚበልጥ ስራ አለ፣ የሚበልጥ አገልግሎት አለ፣ የሚበልጥ ራዕይ አለ፣ የሚበልጥ ክብር አለ፣ የሚበልጥ ጥሪ አለ፣ የሚበልጥ ነፃነት አለ፣ የሚበልጥ የእግዚአብሔር እጅ መገለጥ አለ። ሃሌሉያ። ከናዝሬት መልካም ነገር ይገኛል እንዴ? ደግሞ ናዝሬት እኮ ማለት ቆሻሻው ነገር ሁሉ የሚጣልባት ከእስራኤል ከተሞች የተናቀች ከተማ ናት። ክብር ለኢየሱስ ይሁን። አሜን ሃሌሉያ። እስኪ ክብር ለኢየሱስ ይሁን። ሃሌሉያ። እስኪ ሃሌሉያ በሉ። ናዝሬት እንዲህ ነች አለ ናትናኤል። ታዲያ ከናዝሬት ደግሞ ምን ናና እያለ ናና የሚታይ ነገር ነው እግዚአብሔር በሕይወታችሁ ሊያደርግ የሚፈልገው። የሚወራ ብቻ አይደለም። አጠገብ ያለውን ሰው የሚወራ ብቻ አይደለም በሉ። ስለዚህ የሚበልጥ ነገር አለ። ተሻገሩ የሚላችሁ እግዚአብሔር ዝም ብሎ ለማለት ሳይሆን በተጨባጭ ቤት ላይ፣ ኑሮ ላይ፣ ራዕይ ላይ፣ ቤተክርስቲያን ላይ፣ ጤንነት ላይ፣ አገልግሎት ላይ፣ መውጣት መግባት ላይ የሚጨበጥ የሚታይ የተሻለ ነገር እግዚአብሔር አለው። አንድ ሰው አሜን ይበል። እስቲ አለው በሉ። የሚሻል ነገር አለው እግዚአብሔር። አሜን ሃሌሉያ። እንግዲያውስ የኔና የእናንተ ጌታ ለየት የሚያደርገው ፀሐይ ሲሆን ሲመች ይሄ እዚህ ሀገር ያሉት እንትኖች ራሱ ይሄ የአየር ጸባይ የሚያጠኑት ምንድን ነው የሚባሉት? ሜትሮሎጂስቶች። እነሱ ራሱ ፀሐይ ዝናብ ይመጣል ብለው ነው ከትላንት ወዲያ በቃ ልብሳችን እንትን ብለን ምንም ዝናብ የሚባል ነገር የለም። እነሱ እንኳ የሆነ ነገር እያዩ ነው። የኛ ጌታ ግን ድቅድቅ ባለው ጨለማ ላይ ትሻገር ያለሽ የሆነ ነገር አይቶ አይደለም የሚተነበየው። የዚህ ሀገር ሜትሮሎጂ እንኳ ይሳሳታል። እኛ ሀገር አንድ ወዳጅ አለኝና እዚሁ መስሪያ ቤት ይሰራልና አንድ ሴትዮ ሁልጊዜ ስጦ ሲያሰጡ ወንድዬ ዛሬ ዝናብ ይዘንባል ይሉታል። እማማ በለጡ ዝናብ የሚባል ዛሬ የለም ዝም ብለው ያስጡ።
ስጧቸውን ግጥም አድርገው ወስጠው በረዶ ወረደ እና ወንድዬ ጉድ ሰራኸኝ አሉት። ወገኖቼ ብዙ ነገራችን ከሚታይ ከሚሰማ ነገር ጋር ነው የተያያዘው። እግዚአብሔር ግን አልፎ ይናገራል። አሜን። ጨለማውን አልፎ እንሻገር። ይኸውናላችሁ ከንግግሩ በስተጀርባ ተናጋሪው ማን እንደሆነ በጣም ካላስተዋላችሁ ትስታላችሁ። የሆነ ነብይ አይደለም ሐዋርያ አይደለም እያላችሁ ያለው በቃሉ የታመነ የሰራዊት ጌታ እግዚአብሔር እንዲህ ይላችኋል፣ እነሆ ከኔ ጋራ ወደ ማዶ እንሻገር። ሃሌሉያ። ዛሬ ለቤታችሁ፣ ለትዳራችሁ፣ ለአገልግሎታችሁ፣ ለጥሪያችሁ፣ ለቤተ ክርስቲያን እግዚአብሔር ለተናገራችሁ ህልማችሁ ራሱ ይሻገራል። ትንቢታችሁ ይሻገራል። ጸጋችሁ በኢየሱስ ስም አብሮ ከፍጻሜ ጋር ይሻገራል። አሜን ይባላል። አሜን። ታዲያ ለመሻገር ግን ዝም ብሎ እንሻገር እየተባለ የምንሻገርበት ነገር ሳይሆን እግዚአብሔር መርህ አለው። አሜን ይባላል። አሜን። እንዴት ነው የምንሻገር ሲባል የመጀመሪያው ክርስቶስን እያየን የዕብራውያን ጸሐፊ ምዕራፍ 12 ቁጥር 2 ላይ የእምነታችን ሐዋርያና ጀማሪ የሆነውን ክርስቶስን ተመልክተን ይላል። ማንን? ክርስቶስን ተመልክተን። አሁን የምንመለከተው ዘመኑን የምንሻገርበት አቅም ትኩረታችን ክርስቶስ ላይና ክርስቶስ ብቻ ሲሆን፣ አንዳንዱ ችግሩ ላይ፣ አንዳንዱ ፖለቲካው ላይ፣ አንዳንዱ ጤንነቱ ላይ ወገኖቼ ለመሻገር ዘመኑን የምትችሉት ትኩረታችሁ ኢየሱስና ኢየሱስ ላይ ብቻ ሲሆን ነው። ወጀቡን እያየህ አትሻገርም። ፖለቲካውን እያየህ አትሻገርም። ችግሩን እያየህ አትሻገርም። የጠላትን ሪፖርት የጎልያድን ድንፋታና የጎልያድን አለባበስ እያየህ አትሻገርም። ዶክተር የሰጠህን የጤንነት ሪፖርት እያየህ አትሻገርም። አሜን ይባላል። አጠገብ ያለውን ሰው አሜን በለው። ስማ በለው። ነቃ በለው። አይ አንዳንድ ሰው አልነቃምና ነቃ በሉልኝ። አንዳንድ ሰው እዚህ ጋር ቁጭ ብሎ አሁን ስወጣ ትሬን አገኛለሁ፣ ባስ አገኛለሁ፣ ቆሽ ዛሬ ራት ምንድነው የምንበላው? በኢየሱስ ስም ገሰጽኩት። እግዚአብሔር ስለመሻገር እየተናገረ እግዚአብሔር እንሻገር እያለ የሚሻል ነገር አለ፣ የሚበልጥ ነገር አለ፣ የታመንኩ ነኝ ያልኩትን አደርገዋለሁ፣ የሚያሻግር ቃል አለኝ ላንተ እያለ አንተ አሁን ስለምትበላው ነገር እያሰብክ ከሆነ እንዳንተ የተቸገረ የለም። በኢየሱስ ስም መታ ነው። አሜን። ነቃ በለው። አጠገብ ያለው አሜን። ሃሌሉያ። እና ትኩረታችን ኢየሱስ ላይ መሆን መቻል አለበት። እነዚህ ሰዎች ልክ እንሻገር ብሏቸዋል። ልብ አድርጉ። ኦኬ አሉ። ቦቱስ ገቡ አይደል? ገቡ ታንኳ። ከዚያ እየሄዱ ሳለ ዘና ብለው በቃ ለመሻገር ምን አይነት ክብር ነው፣ ምን አይነት በረከት ነው፣ ምን አይነት ትዳር ነው፣ ምን አይነት ጸጋ ነው። ጌታ ሆይ እንሻገር ብለኛ ገብቻለሁ ብለሽ ገብተሽ በቃ እሱን እያሰብሽ ድንገት ይላል ብርቱ አውሎ ንፋስ ታንኳ ውስጥ ማዕበሉ እስኪገባ ድረስ ታንኳዋን እየመታ ወዲህና ወዲያ እያላጋት ኢየሱስ የግለት ብሎ ነበር ይላል። ከዚያ ቀሰቀሱስ ስንጠፋ ግድ አይልህም ሞት እኮ መጣ እንሻገር ብለህ። አንዳንድ ሰው እንደዚህ ነው። ትወልጃለሽ፣ ታገቢያለሽ፣ በቃ እግዚአብሔር ምህረት አደርጋለሁ፣ ታገለግላለህ፣ ትንቢት ጌታ ሆይ ቃል መጥቶ እየሆነ ያለው ነገር የተናገርከኝ ብዙ ነው፣ የሆነ ግን ጠብ ያለ ነገር የለም ለምትሉ ለእናንተ እግዚአብሔር እንዲህ አለ፣ እሻገራለሁ እንዳልሽ እንደዚሁ አሻግርሻለሁ፣ እወጣለሁ እንዳልሽ እንደዚሁ አወጣሻለሁ። ውሸቱን ነው። ማዕበል ውሸቱን ነው። ጨለማ ውሸቱን ነው። ክፋቱ ውሸቱን ነው። ስጋችሁ ውሸቱን ነው። ጠላት የሰጣችሁ ሪፖርት በእውነት ከእግዚአብሔር የተስፋ ቃል ይልቅ አይበልጥም። ውሸቱን ነው።
እና ዋሽ፣ በእግዚአብሔር ላይ ዋሽ። ኃይልህ ብዙ ሲሆን ሳለ ጠላቶችህ ዋሹብህ። የማዳን ኃይሉ፣ የማሻገር ኃይሉ፣ እግዚአብሔር ያለውን የተስፋ ቃል የመፈጸም ኃይሉ ብዙ ሲሆን ሳለ ጠላት ዋሸብህ እና ጌታ ሆይ ስንጠፋ አለ እኮ ታንኳ ውስጥ እኮ አለ። ሲያለ እኮ በሉት፣ አጠገብ ያለውን ሰው በለው እስቲ፣ ታንኳ ውስጥ እኮ አለ። ለቆ እኮ ታንኳውን የሆነ ቃና ዘገሊላ ሰርግ ቤት ቢሄድ፣ የሆነ እንደው ግብዣ ቤት ቢሄድ ጌታ ሆይ እንደው ተሻገሩ ብለህ ትተኸን ሄደህ ምናምን ይባላል። አለ እኮ ታንኳ ውስጥ። አጠገብ ያለውን ሰው አለ እኮ በለው። አሜን። አለ ኢየሱስ አለ እኮ። የማዕበሉ ንጉሥ አለ፣ የነገስታት ንጉሥ አለ። አንተ ውስጥ አለ እኮ፣ ቤት አለ እኮ፣ ትዳር ውስጥ አለ እኮ፣ ታንኳ ውስጥ እኮ አለ። ትቷቸው ቢሄድ እሺ እንደው ጨካኝ ይበሉ፣ አብሯቸው ማዕበሉ ጋር እኮ አለ እኮ። ወገኖቼ በዚህ ሁኔታ ውስጥ ትኩረታችሁ የጠራችሁ እግዚአብሔር ላይ ካልሆነ አደገኛ ቀጠና ውስጥ ናችሁ። ለዚህ ነው ሰይጣን በተለያየ አይነት ሁኔታ ወጀብ ቢያስነሳ፣ ማዕበል ቢያስነሳ፣ የተለያየ ችግር ቢያመጣ አንድ ታርጌት አለው። ታርጌቱ ምንድነው ካላችሁኝ፣ ዲስትራክት ማድረግ። ምንድን? ትኩረታችሁ በክርስቶስ ላይ ያላችሁን ትኩረት ስታዩ ነው ፈውስ ያለ። የተሰቀለው ኢየሱስን ስታዩ ፈውሳችሁ ኢየሱስ ጋር ነው። በረከታችሁ፣ ታምራታችሁ፣ ሰላማችሁ፣ ሳቃችሁ፣ ደስታችሁ የተሰቀለው ኢየሱስ ላይ ነው። አሜን ይባላል። አጠገብ ያለውን ሰው ኢየሱስን ተመልከት በለው። ለመሻገር የመጀመሪያው ቁልፍ በለው ትኩረትህን መቀየር ነው። ምን እያየህ ነው? አንዳንዱ በቃ ወጀብ እያየህ መሻገር አትችልም። ጴጥሮስ ና ሲለው ተከተለው። በምን ላይ? በባህር ላይ። የምድር ስበት አለ። የውሃ ሞሊኩል እኮ እንኳን እግርን ጠጠርም አያስቀው። የተከፋፈተ ሞሊኩል ስላለው እንደ ሳይንሱ ብረት አይደለም፣ እንጨት አይደለም። ግን ይህን ሁሉ ሳይንቲፊክ የሆነ ኤቪደንስን አልፎ እየተራመደ በውሃ ላይ ባስጨነቀው ነገር ላይ እየሄደ ነው። ማንን እያየ? ክርስቶስ። መከራውን አይደለም፣ ወጀቡን አይደለም፣ በሽታውን አይደለም። ከቤተሰብ ከኤርትራ ከኢትዮጵያ የመጣውን የቤተሰብ ሪፖርት የችግር መዓት እየሰማ አይደለም። የጠራውን ኢየሱስን እያየ ሃሌሉያ፣ ክብር ላንተ ይሁን፣ ክብር ላንተ ይሁን። ዋው ወገኖቼ ወይ እርምጃችሁ ፍጻሜ የሚደርሰው ትኩረታችሁ ኢየሱስና ኢየሱስ ላይ ብቻ ሲሆን፣ ነብይ ከሌን ሐዋርያ ከሌን ተመልከት አላለም። የስዊድንን መንግስት እንትን እንኳን ተመልከት አላለም። የጠራህን ኢየሱስን ተመልከት እና ያየሱ ከዚያ በኋላ አይኑን አነሳ ይላል። ልብ በሉ ወጀቡ ሲል ወደ ራሱ ተመልከታ። ጴጥሮስ ከመቼ ጊዜ ጀምሮ ነው ደግሞ አንተ በአስፋልት ላይ እንደሚሄድ በባህር ላይ የምትሄደው? አይኖቹን ባነሳ ጊዜ መስጠም ጀመረ ይላል። ብዙ ትዳሮች፣ ብዙ ቢዝነሶች፣ ብዙ አገልግሎቶች፣ ብዙ ቤተክርስቲያን ሳይቀር እየሰጠሙ ያሉት ትኩረታቸውን ከኢየሱስ ከጠራቸው ላይ ስላነሱ። ቀጣይን ዘመን ለመሻገር ወገኖቼ ሆይ ኢየሱስን እያያችሁ ፎከስ ኦን ክራይስት። ጠዋት ስትነሳ ኢንስታግራም፣ ቴሌግራም፣ ዋትስአፕ፣ ፌስቡክ፣ ዩቱብ፣ ቢቢሲ፣ ሲኤንኤን ምናምን አትበል። ጠዋት ተነስተህ የተሰቀለውን ኢየሱስ ማንቶራ ዛሊ ሸባሃዱባ አዲኔ ከሩዝ መስቀሉን ስታይ በዚህ ዘመን ላይ ከኃይል ወደ ኃይል፣ ከክብር ወደ ክብር፣ ከሞገስ ወደ ሞገስ፣ ከጸጋ ወደ ጸጋ ትሻገራለህ። ክብር ለኢየሱስ ክርስቶስ ይሁን። የሚያምን ሰው አንድ ሰው ለጌታዬ ክብር ያምጣ። ለኢየሱስ ለታረደው ክብር ይሁንለት። Thank you Lord። በጣም የሚገርማችሁ ዘኍልቍ 21 ላይ የእግዚአብሔር ቃል በጣም የሚገርም ቃል አለ። ዘኍልቍ 21ኛው ምዕራፍ ላይ
ክብር ለኢየሱስ ይሁን። አሜን። እስቲ አጠገባችሁ ያለው ሰው ኢየሱስን ተመልከት። ፎከስ ኦን ክራይስት። ታውቃላችሁ ተመልከት የሚለው ሌላኛው ፎከስ ማለት በቃ ስቲር አት ብዙዝ ብለህ በቃ ሌላ ነገር ዲስትራክት እንዳያደርግ የቤትህ የሽሮ የበርበሬ የቤት ኪራይ አገር ቤት ያለ ጉዳይ ምናምን ዲስትራክት እንዳያደርግ ፎከስ። ቤተ ክርስቲያን ኢየሱስን ልታይ ነው የተጠራችው። ዘኍልቍ ምዕራፍ 21 ከቁጥር 6 እስከ 9 ጀምሮ ሄዳችሁ ስትመለከቱ አንድ ጊዜ እስራኤል የኪዳኑ ሕዝብ ምድረ በዳውን እያቋረጠ ወደ ተስፋይቱ ምድር እየገሰገሰ ሳለ በጣም በሚገርም የእግዚአብሔር ጣት ወጥቶ የአንበሳውን አፍ እግዚአብሔር ሰብሮ ከፍርዖን መንጋጋ አውጥቶት ሌት በእሳት አምድ ቀን በደመና አምድ እየመራው ማጉረምረም ጀመረ። ወገኖቼ ማጉረምረም እባብ እንጂ በረከት የለውም። አጠገብ ያለው ሰው አታጉረምረም በል፣ ይልቁን አመስግን። ዝም ብለህ እልል በል። እውነት ይሄ ጅልነት ነው። በወንጌል ጅልነት፣ በወንጌል ሞኝነት ካላመናችሁ ይህን ዘመን መሻገር አይቻልም። ማለት ዝም አዲስ ሰይጣንም አልቅስ ነው የሚለው ሁኔታማ አማርር ነው። ጨርቄን ይሄድ ኧረ ምን ይሻለኛል። እግዚአብሔር ግን እልል በይ ነው። አንቺ ያልወለድሽ መካን ሆይ አሜን። ምን ታጋይቶ ጌታ እንዴ እግዚአብሔር ምን ቸገረው? ባል ካላት መካኒቱ ፈቷ መበሊትቱ የእሷ ልጆች በስተዋለን። አሜን ይባላል። ችግርን እያየህ በችግርህ ሁኔታ አትንከራተታ፣ አታጉረምርም። እግዚአብሔር ለአንተ ያለው ዓላማ ሁልጊዜ የሚሻገር የሚበልጥ ነገር አሜን ይባላል። እና ሲያጉረመርሙ ነገሩን ባጭር ለማድረግ እግዚአብሔር እባብ ላከባቸው እና ተመለሱና እባክህ ሙሴ ወደ እግዚአብሔር ጸልይልን፣ አንተንም እግዚአብሔርንም በድለናል። ሙሴም ወደ እግዚአብሔር ጸለየ። እግዚአብሔርም እንዲህ አለው፣ በዓላማ ላይ ከናስ የተሰራ እባብ ስቀል፣ እሱን የሚያይ ሁሉ ምን የሚል ሲጮክ ብላችሁ መልሱ። ማንን? የተሰቀለውን እባብ። አሁን የተሰቀለ እባብ አይደለም፣ የተሰቀለ የእግዚአብሔር በግ የናዝሬቱ ኢየሱስ አለ። ኢየሱስ ራሱ በዮሐንስ 3 ወንጌል እንደዚህ አለ፣ ሙሴ በምድረ በዳ እባብ ሰቅሎ የተነደፈው ሁሉ ባዩት ጊዜ እንደዳኑ የሰው ልጅ ይሰቀል ዘንድ ይገባው። እና እንደዚህ ይመስለኛል በእባብ የተነደፈ ሰው ሁሉ እየመጣ ኧረ ሙሴ ልሞት ነው ጠዘጠዘኝ ናሲዳን ኧረ ጠዘጠዘኝ ሙሴ ይሁን እሱ አሜን። እና ተነድፍ ያለው ሙሴ እባክህ ምንድን ነው የሚለው? ሙሴ እባቡን ተመልከት። እንዴት እባብ ተመልከት ትለኛለህ? ያውም እባብ ነድፎት እባብ ተመልከት። የእግዚአብሔር አሰራር በጣም ሞኝነት ይመስላል። የእግዚአብሔር ሞኝነት ከዓለም ጥበብ ይልቅ ይበልጣል። ከገባችሁ አጨብጭቡ። የእግዚአብሔር ሞኝነት፣ የወንጌል ሞኝነት። ሌላው ደግሞ ይመጣል። እኔ እኮ እዚህ አካባቢ ነው የነደፈኝ። ኧረ ሙሴ ይኸው ደም በደሙኛለሁ፣ ተነግሬያለሁ። ኧረ ምን ላድርግ? ኧረ እባክህ መድኃኒት ስጠኝ። ተመልከት። ሌላ ዳኒ እንደው ጎበዝ አክተር ነው። ሌላ ምንም አይደለም። ያው መድኃኒቱ እሺ። ልክ ሲመለከት ዋው ወዲያውኑ ዳኑ። ብዙዎች ግን በምድረ በዳ ቀሩ። ይሄን ዘመን የምትሻገሩት የመጀመሪያው ቁልፍ የተሰቀለው ክርስቶስ። ፈውሳችሁ እሱ ነው። ጽድቃችሁ እሱ ነው። ምህረት እሱ ነው። አዳኝ እሱ ነው። ጥበብ እሱ ነው። ሃሌሉያ! እሱ ነው። እሱ በረከታችን። አሁን በእግዚአብሔር ላይ
በጣም ጥበበኛ ሆንበትና ሌላ ነገር እናያለን። ክርስቶስን ካያችሁ ምንም ያህል ወጀቡ ብርቱ ቢሆን ማዕበሉ ጠንካራ ቢሆን ትሻገራለህ ካለ ትሻገራለህ። አጠገብ ያለው ሰው ምንም ያህል ወጀቡ ከባድ ቢሆን በልኝ እግዚአብሔር ትሻገራለህ ካለ ትሻገራለህ። አንድ ነገር ልንገራችሁ፣ ቃል አለ፣ ህልም አለሽ፣ ትንቢት አለሽ፣ ከእግዚአብሔር የሰማሽው ድምፅ አለ። እግዚአብሔር እንዲህ ይላል ትሻገር። ኢየሱስ አሜን። ይሆናላችሁ አንድ ሚስጥር ልንገራችሁ። ክርስቶስ አብ፣ ወልድ፣ መንፈስ ቅዱስ አብ ቃል በክርስቶስ ውስጥ ሆኖ ሰማይ ይሁን ሲል ምን ሆነ? ጨለማ በነበረበት ጊዜ ብርሃን ይሁን ሲል ምን ሆነ? ያን ጊዜ ስጋ ያለበሰው ቃል የሰራው ስራና ስጋ ለብሶ ጸጋንና እውነትን ተሞልቶ በእኛ ውስጥ ያደረው ቃል ልዩነት የለው። ሰማይን የደገፈ ቃል ተሻገር ካለው ቃል ጋር እኩል ነው። አሜን ይባላል። ገብቷችኋል? ሰማይ ይሁን ብሎ አሁን ይሄ የዕብራውያን ጸሐፊ ሲናገር ዕብራውያን 11 ቁጥር 3 ላይ ይሄ ሁሉ የሚታየው ከማይታየው ዓለም እንደመጣ በእምነት እናስተውላለን። በምን ዓለሞች ሁሉ በእግዚአብሔር ቃል እንደተደገፉ በምንድን ነው የተደገፉት? በቃሉ። ሰማይን ምድርን የደገፈው እግዚአብሔር በቃል ነው። ያ እግዚአብሔር አሁን በስጋ ውስጥ ሆኖ ስጋን ለብሶ ጸጋና እውነትን ተሞልቶ በእኛ መካከል እያደረ እንዲህ አላቸው፣ ወደ ማዶ። ልዩነቱ ያን ጊዜ ገና ስጋ አልለበሰም፣ አሁን ደግሞ ስጋ ለብሶ በእኛ መካከል እያደረ በዚህ መካከል ውስጥ ሆኖ ኢየሱስ እንዲህ አለ፣ ወደ ማዶ ተሻገሩ። ቃሉ ካለ ትሻገራል። ያንተ ቤተሰብ ይሻገራል። ይህን ዘመን እንሻገራለን። ቤተክርስቲያን ትሻገራለች። ይሁንላችሁ፣ በዚህ ዘመን የተሻለ ነገር አይመጣም። ይሄ የተሻለ ነገር የማይመጣበት ደግሞ ለማን ነው? ለማያምኑ ነው። ለቤተክርስቲያን ግን ድቅድቁ ጨለማ ምድርን በወረሰበት ጊዜ ተነስታ ታበራለች። ክብር በላይዋ ላይ አለ። የመጨረሻው የዘመን ክብር መገለጫ ቤተክርስቲያን ነው። ትኩረታችሁን ኢየሱስ ላይ አለ። አሜን። በጣም የሚገርማችሁ አንድ ነገር ልጨምርላችሁና ስለ ትኩረት ላባ አስቸገረው፣ በጣም አስቸገረው። ደሞዙን እየቀያየረ በጣም ብዙ እየዋሸው አስቸገረውና እግዚአብሔር አንድ መርህ ሰጠው ለያዕቆብ። በጎች ውሃ ሲጠጡ ሽመል ቁረጥና ቡራቡሬ አድርገው እና ሲጠጡ ውሃ አጠገብ ፊታቸው ላይ ያስቀምጥ። እሱን ባዩ ጊዜ የሚወልዱት ሁሉ ምን ይሆናል? ቡራቡሬ ይሆናል። በጣም የሚገርም ሞኝነት የሚመስል ግን የእግዚአብሔር ልሂቅ የሆነ ጥበብ እና በጣም የሚገርማችሁ ታማኝ ነው እግዚአብሔር። ያዕቆብም ደግሞ ታዛዥ ነው፣ አደረገው። እኛ ከአሁን ጌታ ዘመናችንን ኧረ እኔን ተመልከቱኝ እያለ ነው። በቤት ተመልከተኝ፣ በልጆች ተመልከተኝ፣ በነገ ተመልከተኝ፣ በራእይ ተመልከተኝ፣ በሚጠዘጥዝ ሁኔታ ተመልከተኝ፣ በትዳር ተመልከተኝ፣ በልጆችሽ ተመልከቺኝ፣ በትዳርሽ ተመልከቺ። በዚህ ዘመን እኔን ተመልከት፣ ትሻገራለህ። አሜን። ያዕቆብ ወዲያውኑ ነው እርምጃ ወሰደው። ወዲያውኑ እንጨት ቆረጠ፣ ቡራቡሬ ያደረገ፣ በበጎች ፊት ለፊት አስቀመጠ። ሲወልዱ ሁሉም ቡራቡሬ ወለዱ። ሃሌሉያ። በግ ትኩረቱ እንጨት ላይ እንዲሁ ያዕቆብ የቆረጠው እንጨት ላይ አድርጎ ቡራቡሬ ከወለደ አንተ ኢየሱስ ላይ ትኩረትህን አድርገህ በአንተ ህይወት ክብር ይወለዳል። አሜን። ሞገስ ይወለዳል። አሜን። ጸጋ ይወለዳል። አሜን። ፍሬ ይወለዳል። አሜን።
ሃሌሉያ ሰማይ ያየው ጥበብ ባንተ ይወለዳል ባንተ ይገለጣል ባንተ ይታያል ከያዕቆብ እንጨት የሚበልጥ በመስቀል ላይ የተሰቀለ በቀራንዮ በጎልጎታ ላይ አንገቱን የደፋልህ ኢየሱስን ተመልከት የቤተ ክርስቲያን መልእክት ይሄ መሆን አለበት ጠዋት ኢየሱስን ማታ ኢየሱስን ሌሊት ኢየሱስን እያገለገልክ ኢየሱስን በትዳርህ ኢየሱስን በልጆችህ በጤንነት አተማትሮፋት ታውቃላችሁ ምንም በቃ እንት በዚህ በስተቀኝ ያለሽ ሴት እንደዚህና እንደዚህ ሆነሻል ከማለት ያለፈ ኢየሱስ እየተሰበከ በህይወት ታምራት ይሆናል አሜን ፈውስ ይሆናል አሁን ወደዚህ ደብር መምጣት መቻል አለብን የክርስቶስ ብርሃን የክርስቶስ እውነት እየተሰበከ መንፈስ ቅዱስ እጅና እግሩን አጣጥፎ ቁጭ አይልም ያንተን ነገር ይነካል አሜን ደምህን ይነካል አሜን አምሮህን ይነካል ኩላሊትህን ይነካል ትዳርህን ይነካል ልጆችህን ይነካል ደስትህን ይነካል ነገህን ይነካል ቤተክርስቲያን ይነካል አገልጋዮችን ይነካል ፋይናንስህን ይነካል ቁጭ ብለህ ቆይ ቃሉን ላባሶ ብራዲና ሶብራ ሃሌሉያ እያልክ ቃሉን እየሰማህ እግዚአብሔር ያንተን ጉዳይ አጥንትህን ጅማትህን ነርፍህን ይነካል አሜን ኤክስፔክቴሽናችን እንትን አለ በቃ የሆነ ጌታ እንደዚህ ብሎ የሆነ አገልጋዩ መጥቶ እንዲህ ካላደረ ስም ካልጠራ ምናምን ካላለ እጁን መጥቶ እንዲህ ካላለ አይደለም የማንም እጅ ሳያርፍብህ ቃል እየሰማህ የታረደውን በግ እያየህ ናሴዳዳዳ ናፍቆትህ የሆነውን የትውልድ ናፍቆት የሆነውን የቤተ ክርስቲያን ናፍቆት የሆነውን አልፋ ኦሜጋ የሆነውን በሞት ላይ ስልጣን የነበረውን በሞቱ የሻረውን እርሱም ዲያብሎስ ነው ይላል አለቅነትን ስልጣናትን ገፎ ሃሌሉያ በግልጥ በሰማይ በምድር ከምድር በታች በሶስቱ ዓለማት ያሳየው ኢየሱስን እያየህ እየሄድክ ኢየሱስ ተቀምጠህ ኢየሱስ ቴራዶስ አልፎ ኢየሱስን የሚያይ ትውልድ እግዚአብሔር ማስነሳት ይፈልጋል አሜን እያመለካችሁ አሁን ቅድም እኔ እንባዬ በቃ የመጀመሪያው መዝሙር በተለይ ትግረኛ ነው አላውቀውም ግን እንባዬ በጣም ገብቷችኋል እና አያው ጌታዬ እያደሰኝ ነው አሜን ዝም ብለህ አይደለም ዝም የሆነ አክቲቪቲ ምናምን ነገር ፈጽመህ አይደለም የምትሄደው ከእግዚአብሔር ጋር ተራክቦ ስታረግ ኮኔክት ስታረግ ኮኔክት ሳታረግ መጥተህ ዝም ብለህ ከወጣህ አደጋ ነው ኮኔክት ስታረግ ሂሊንግ ያልፋል ግሬስ ያልፋል ታድሶ ያልፋል አዝነመተህ እየሳክ ትሄዳለህ ፈርተህ መጥተህ አንበሳ ሆነህ ጀግነህ ትሄዳለህ ኮኔክት ማለት በቅርብ ከስዊድን የሚጎበኙ ሰዎች እዚያ እኛን አገልግሎት መጥተው ነበርና እኛ ቸርች ሙሉ ወንጌል እኔ አገልግሎት ነበር የፈውስ ፕሮግራም ነው እና አብረን እንሄዳለን ደክሟቸዋልና መኪና ላስነሳ እንዲስል እምቢ አለኝ እና ባትሪው ነው መሰል ከዚያ ማግኑስ ወረደና ባትሪውን ኮኔክት አደረገው በደንብ ተጫነ ከዚያ ተክስ አደርግ ትርክ አለ ኮኔክሽን ከሌለኮ በቃ ባትሪም ቢኖር መኪና ሙሉ ነገር ቢኖርህ ቁልፍም ቢኖር ዋጋ የለውም ማለት ኮኔክት ካላረክ ቃል አለ መንፈስ ቅዱስ አለ ሰባኪያው አለ ዘማሪ አለ ነብዩ አለ ኮኔክት ካላረክ ዝም ብለህ ታዝበህ ወይ ሰምተህ ምናምን ትሄዳለህ ዛሬ በኢየሱስም ኮኔክሽን ይሁን ከታረደው በጋ ስላንተ ደሙን ያፈሰሰ ከአቤል ደም ይልቅ ወደሚናገር ወደ መርጨት ደም ደርሳችኋል ሃሌሉያ ወደ ጽዮን ደርሰሃል ወደ ሰማያዊቱ ኢየሩሳሌም ደርሰሃል ኮኔክት አርግ ዲና ሱብራዲያኖስ ሃሌሉያ ሃሌሉያ አዙሪት በኢየሱስ ስም የተሰበረ ይሁን ዝም ብሎ አዙሪት ተመሳሳይ እጅ የሚል ህይወት አገልግሎት ድካም የሞላበት ስለት የሞላበት ግራም ያጋባ በኢየሱስ ስም ተሰበረ ዛሬ አንድ ሰው አዙሪቱን ሰብሮ ወደ ማዶ መሻገር ይሆንለታል ዛሬ አንድ ሰው ዳሊዛ ዛፓሩና ማንቲ አሮሆዜ ዳጊሮሽ ሃሌሉያ ዛሬ አንድ ሰው ክብር ለኢየሱስ ይሁን ትኩረቱ ኢየሱስ ላይ ይሆናል
ሃሌሉያ 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 ዲጋኖባ ፒዛሎዛ ያዝዶብራዲያስ Thank you Lord ሃሌሉያ ዛሬ በኢየሱስ ስም መሻገር ይሆናል እጅ ያላችሁ የደከማችሁ ግራ የተጋባችሁ ተስፋ የቆረጣችሁ ምትበሳጩ ምታዝኑ ትግስት ያጣችሁ ጌታ ሆይ ያላችሁ እግዚአብሔርን እየጠበቃችሁ ያላችሁ ዛሬ የትኛውም አዙሪት የሴርን ተራራ መዞር ይበቃችኋል ዛሬ ወደ ማዶ መሻገር ይሆናል እንሻገር ይላችኋል ጌታ እንሻገር ያለው የታመነ ነው ልንገራችሁ ፖል ሐዋርያ ሥራ ምዕራፍ 27 ቁጥር 20 ላይ በጣም ይገርማችሁ ለአያሌ ቀናት ኦልሞስት ለ14 ቀናት ያህል ፀሐይ የለም ጨረቃ የለም ምን ጨለማ ውስጥ ግን እግዚአብሔር ቃል ሰጥቶታል በንጉሱ ፊት እንድትቆም ይገባሃል ብሎታል ከዚያ በኋላ ያልሆነ የአውራቂስ ንፋስ መጥቶ እየመታቸው ነው የጫኑትን ነገር ሁሉ እየጣሉ ነው መርከቧ ተበጣጥሳ በጣውላም ቢሆን ትቆማለህ ካለ ትቆማለህ አሜን ቃል ያለው ሰው በተጨነቀ ትውልድ ምጥ ውስጥ ባለበት ጊዜ ቆሞ ያበላል ያጽናናል አይዞህ ይላል ሃሌሉያ እና እነዚያ ሰዎች ወደ 200 ምናምን የሚያል ወደ 270 ምናምን የሚያል ሰዎች ናቸው ከነዚህ ሰዎች መካከል አንዱም አይጠፋም አሳልፌ በእጅ እሰጣለሁ አሜን እግዚአብሔር ካለ የፈለገውን ያህል በቤትሽ በህይወትሽ በኢሞሽንሽ በራእይ በጥሪ ጌታን እያገለገልክ ባለ የፈለገውን ያህል ወጀብ ቢበዛ እግዚአብሔር ትሻገራለህ ካለ ቆሞ ያበላ ነበር አይዟችሁ የእርሱ የመሆን የማገለግለው አምላክ እግዚአብሔር መልአኩን ልኮ ዛሬ ትሻገራለህ ብሎኛል አሜን ሃሌሉያ በቂሳር ፊት ትቆማለህ ብሎኛል እንቆማለን አሜን እንደውም ልንገራችሁ ከእናንተ የተነሳ የእናንተ ቤተሰቦች ራሱ ይሻገራሉ ከእናንተ የተነሳ ከእናንተ ጋር አብሮ ያለ በእናንተ ጉዳይ ላይ ጣልቃ የገባ ከእናንተ ጋር ኮኔክሽን ያለው ሁሉ ይሻገራል አሜን መሻገር የማይገባቸው ሰዎች ከፖል የተነሳ ተሻገሩ አሜን በጣም የሚገርማችሁ ታንኳው ተመቷል በጣም የሚገርማችሁ ጣውላ ሁሉ እየፈራረሰ ነው እግዚአብሔር ትሻገራለህ ካለ ለጌታ ክብር ይሁን አጨብጭቡ ዛሬ መሻገር ቤታችሁ ላይ ልባችሁ ላይ ዳራችሁ ላይ ራችሁ ላይ ነጋችሁ ላይ ኦ ማይ ጋድ አሜን ተሻገሩ አሜን የሚበልጥ ነገር ስላለ ነው ስራ ስላለህ ነው የወንጌል ነገር ስላላለቀ ነው ባንተ እግዚአብሔር ባንተ ገና ታምራት ስለሚያደርግ ድንቅ ስለሚያደርግ ገና ቤተክርስቲያንን ከፍ ስለሚያደርጋት የንስርን ክንፎች ገጥሞ ከሁኔታ በላይ እንድትሄድ ስለሚያደርጋት ተልኮ ስላለ አሜን ይባላል አሜን ይባላል በጣም የሚገርማችሁ ከተሻገረ በኋላ እኮ አነሳን ጠላት እኮ በጣም የሚገርማችሁ እግዚአብሔር ካለው ነገር ለማውደድ ብዙ ተጣጣረ ብርድ ስለነበረ ይሄ ሰው አገልጋይ ነውና ተነስቶ እሳት እያቀጣጠለ እፍኝት ባመጣችና ነደፈችው እና ብዙዎች ሰዓት ይዘዋል ምክንያቱም በዚህ እባብ ተነድፎ የሚተርፍ የለም ስለዚህ አሁን ከ10 ደቂቃ በኋላ ይሞታል እያሉ ሰዓት ይዘው ደቂቃ እየቆጠሩ ይነፈዋል ያንዘፈዝፈዋል ያዞረዋል ያሽከረክረዋል አሁን በአፍጢሙ ይደፋዋል እያሉ ሰዓት ይዘዋል እሱ ግን ቀጥሎ ይሰብካል አሁንም ይሰብካል ለምን ተሻገር ተብሏል አሜን ሞትን የሚጠብቁ ክስረትን የሚጠብቁ በቃ ከዚህ በኋላ ይነሳም የሚሉህን የሚጠብቁ ብዙዎች አሉ እግዚአብሔር ግን ተሻገር ከዚያ በኋላ ይሰብካል አሁንም ሰዓቱ አለፈ ከዚያ በኋላ ጭራሽ አንቀጥቀጥ የለም አንዘፍዘፍ የለም ምንም
ከዚያ በኋላ ይሄስ አምላክ ነው ማለት ጀመሩ። የብዙዎች ሐሳብ ይቀየራል። እግዚአብሔር ከሰጣችሁ ቃል የተነሳ ተሻገሩ ከሚለው ቃል የተነሳ በእናንተ ዙሪያ በዚች ቤተክርስቲያን ዙሪያ በምድራችሁ ዙሪያ በቤተሰባችሁ ዙሪያ በኢኮኖሚያት ምን እንደሆነ አላውቅም። እኔ ግን ዛሬ በጣም የከበደ በጣም መንፈሴ ላይ በጣም የሚጮህ ቃል አለኝ። ተሻገሩ ተሻገሩ። ስለዚህ ለመሻገር የመጀመሪያው ቁልፍ ትኩረታችንን ክራይስት ላይ ማለት ጠዋት ክራይስት ላይ ወጀቡ እያለ አልፈህ ትኩረት ኢየሱስ ላይ የእያንዳንዱ ችግር the ultimate purpose the ultimate goal የእያንዳንዱ ችግር አንተን እንትን ለማለት ገንዘብህን ለመውሰድ ምናምን ጤና ምናምን አይደለም። ትኩረትህን ከኢየሱስ ላይ ማንሳት። ትኩረትህ ከኢየሱስ ላይ ከተነሳ ዋናው ግቡ ተመታ ተሳካ ማለት ነው። ግቡ በህይወታችሁ ላይ ጠላት የሚሳካለትና ግቡን የሚመታው ትኩረታችሁን ከክርስቶስ ላይ ያነሳችሁ ቀን ነው። ስለዚህ ብዙ ነገሮችን ቢያመጣ ትኩረትን ከክርስቶስ ላይ ማንሳት እንዲሆን ነው። በኢየሱስም ዛሬ ግን ትኩረቱን ከኢየሱስ የማይነቅል ትውልድ በኢየሱስም ከዚህ ቤተክርስቲያን ይነሳ። አሜን ሃሌሉያ። ክርስቶስን ምን በሉ ተመልከቱ። ሁለተኛው ተኙ ነው። ቁልፉ ተኙ። እስቲ ተኛ በሉ። መተኛት ይሁን። አንዳንድ ሰው ኧረ እባክህ እንቅልፍ አስቸግሮኛል እንደውም ደግሞ ይበልጥ ተኛ ትለኛለህ እንዴ? ይሁንላችሁ፣ መተኛት ማለት ስንፍና ማለት አይደለም። በእግዚአብሔር ማረፍ። አሜን። ብዙ ጊዜ በትንሹም በትልቁም ቶሎ ፓኒክ እናደርጋለን። በቶሎ ኢሪቴት የሚሆን ትውልድ ነው ያለው ወገኖቼ። በጣም የሚያሳዝን ነው። በትንሹም በትልቁም ቶሎ በቃ የሚረበሽ እንኳን እንዲህ አይነት ወጀብና አውሎ ንፋስ አይደለም ጥቂት ነገር በቃ ቤቱ ትንሽ ነገር ብትሆን ኢሪቴት የሚሆን ትውልድ፣ ፓኒክ የሚያደርግ። የት አለ እምነታችሁ? ብድግ ብሎ እኮ ሲቀሰቅሱት የት አለ እምነታችሁ? እኔ እኮ እናንተ ጋር አለሁ፣ በታንኳችሁ እኮ አለሁ። Where is your face? አጠገብ ያለውን ሰው ሲተኛ በለው። እዚሁ ማርቆስ 4 ላይ የእግዚአብሔር መንግስት ዘርን ዘርቶ ተመልሶ እንደሚተኛን ሰው ትመሰላለች። ይዘራና ዘራ፣ በቆሎ ዘራ፣ ማሽላ ዘራ፣ ሂዶ ይተኛል። ሂዶ ይሄድ ቆይ ሲበቀለች አልበቀለች እያለ አይፈነቅልም። ይተኛል። በጊዜው በዘር ሂደት መካከል መጀመሪያ ቡቃያ፣ ከዚያ ሰብል፣ ከዚያ ደግሞ የጎመራ ፍሬ በራሱ ጊዜ ያመጣል። ገበሬ ከሆንክ ታውቃለህ፣ ሂደህ ለጥ ነው በቃ ታምናለህ። እረፉ እኔም አምላክ እንደሆነ እወቁ፣ በአሕዛብና በነገስታት ላይ ከፍ እላለሁ። እረፍ ተኛ። ኢየሱስ እኮ ተመልከቱት፣ ያን ያህል ወጀብ፣ ያን ያህል ማዕበል፣ ያን ያህል ታንኳን እንዲህ የሚገለባበት ወጀብ ተነስቶ ትራስ ተንተርሶ ተኝቶ ነበር ይላል። ሰዎች በሁለት በተለይ አንዳንድ ሰዎች የሚናገሩት ነገር አለ። አንደኛው ደክሞታል አጋንንትን ሲያስወጣ፣ ለሊት ደግሞ ሲጸልይ ሲያስተምር ሰው ነውና ይደክመዋል ብለው የሚሉ አሉ። እኔ ግን ሁለተኛውን ነገር ይህንን ነገር ነው የማምንበት። ለእኔ ተገለጠልኝ። ኢየሱስ ቃል ስላለው ነው የተኛው። ስለተጨነክ በፀጉርህን ጥቁሩን ነጭ ማድረግ አትችልም። በቁመት ላይ ስንዝር መጨመር አትችልም። ምናልባት የማይገባ የደም ግፊት፣ ምናልባት ስኳር፣ ምናልባት ምናምን ልታመጣ ትችላለህ። መቼ? ስለተጨነቅ። የብዙ በሽታ ምክንያቶች ደግሞ ጭንቀት ነው። ጌታ ደግሞ አትጨነቅ፣ ወሪ ናት፣ አትጨነቅ። ሲያጠገብ ያለው ሰው ፈገግ በልና እንደተጨነቀ ሰው ሆነ ሳይሆን አትጨነቅ። ስለ ብዙ ነገር ነው። አሁንም አበቃ ራሽያ
ዩክሬን በቃ ፊንላንድ ስዊድን አንተ አትጨነቅ። ገበሬው አረሰ ዘራ ከዚያ ነጣለ ይላል። እየሄደ እንደው ዛሬ መጣችሁን እያለ እየሄደ የተከለውን የዘራውን ዘር አይነቅልም ይተኛል ይላል። ወገኖቼ ሆይ አዳም ሔዋንን ያገኘው ተኝቶ ነው። በጌታ ላይ በምህረቱ ላይ በፍቅሩ ላይ በሁሉን ቻይነቱ ላይ በታላቅነቱ ላይ በአምላክነቱ ላይ እርፍ በል። አንዳንድ ሰው ረፍት ወስዶ ራሱ ሲወጣ ሩጫ፣ አንዳንድ ሰው እየጸለየ እኮ አያርፍም፣ እየተነበየ አያርፍም፣ እየሰበከ አያርፍም፣ እየጾመ እየጸለየ አያርፍም። ግን ድላችሁ የሚጀምረው ከረፍት ነው። አሜን። አጠገብ ያለው ሰው ድል የሚጀምረው ከረፍት ነው። አሜን አሜን። ዳኒ እረፍ፣ እኮ እረፍ። አሜን አሜን። እረፍ። ከጎንህ እንዴት ያማረች ቆንጆ ጌታ ያመጣልሃል። አሜን በሉ እንጂ ምነው አስቀናችሁ? ኧረ ይሁንልኝ። እረፉ። አሜን። ስለተጨነቀ ስለ ልጅ፣ ስለ ሚስት፣ ስለ ትዳር፣ ስለ ነገ፣ ስለሚበላ ስለሚጠጣ፣ አሁን ስላለው ፖለቲካ፣ ስለ ኢንፍሌሽኑ ስለተጨነቅ እኮ የሆነ የምታመጣው ነገር የለህም። ኢየሱስ ቃል አለው። ቃል አለው በሉ። ምን የሚል ቃል አለው? የሰው ልጅ በኃጢአተኞች እጅ ተላልፎ ይሰጣል፣ ይሰቀላል፣ ይሞታል። ከሙታን ደግሞ በሶስተኛው ቀን በሞት ላይ ስልጣን የነበረውን በሞቱ ድል ነስቶ እርሱም ዲያብሎስ ነው በሶስተኛው ቀን ይነሳል የሚል ቃል አለው። ድንገተኛ የተነሳ ማዕበል ሁሉ ያጠፋዋል የሚል ቃል የለው። ሰው በሌላ አባባል ኢየሱስ ምንድን ነበር እያደረገ? ቃሉ ላይ የተንተራሰው። በሆነ ስፖንጅ ፍራሽ ላይ አይደለም የተንተራሰው፣ ቃል ላይ ነው። እረፍ ማለት እንዴት ደስ ይላል መሰላችሁ! ሰላማችሁ ይበዛል፣ ደስታችሁ ይበዛል። በቃ የሆነው ይሆናል። ጌታ የተናገረው ይሆናል። ትሻገራለህ ካለ በጣውላም ትሻገራለህ። እንኳን በታንኳ እረፉ። አሜን አሜን። አጠገብ ያለውን ሰው እንደገና ሲተኛ በለው፣ አእምሯችሁን አሳርፉት። ብዙ ነገር አሁን እዚህ ሰው እዚህ እንኳን ቁጭ ብሎ በእግዚአብሔር ቤት ቁጭ ብሎ አእምሮ ብዙ ሐሳብ ሲያ እረፉ። ጌታ የሚለው እንደዚህ ነው፣ እረፉ። ክብር ለኢየሱስ ይሁን። አሜን ይባላል። ወደ ማዶ ተሻገሩ ወደሚለው ሁለተኛው ነገር ነገ እንገባለን። ሃሌሉያ። ዛሬ በእግሮቻችን ቆመን ለጌታ ቃል ክብር ሰጥተን እያጨበጨብን ጌታ እናመሰግናለን። መሻገራችሁን አውጁ፣ በጭብጨባ አውጁ፣ በእምነት አውጁ።